ፎከስ አድርገን በሰራን ቁጥር ኢንሳን ሳይሆን ኢትዮጵያን የሚቀይሩ ሰዎች እናፈራለን ከዚህ ውስጥ። ይህ ንግግር ኢንሳ የተባለውን የደህንነት መስሪያ ቤት አብይ አህመድ በውክልና ዋና ዳይሬክተር ሆነው በሚሰሩበት ወቅት ያደረጉት ነው። እዚህ ጋር አብይ አህመድ ኢንሳን በውክልና ብቻ የመሩ መሆናቸውን ልብ ብለን እንጀምር። ደጋግመው ብዙ በሚናገሩለት መስሪያ ቤት ውስጥ አለቃቸው ለትምህርት ውጭ ሀገር ደርሰው እስኪመለሱ ድረስ በአደራ ኃላፊነት ከመረከብ ውጭ በወቅቱ ጠቅላይ ሚኒስትር በተሰጠ ደብዳቤ የኤጀንሲ ዋና ዳይሬክተርነትን አልተሾሙበትም። አብይ በሹመት ኢንሳን መርተው አያውቁም። ሆኖም አደራ በሊታነት አብሮ አደጋቸው የሆነው አብይ የተሰጣቸውን የአደራ ስልጣን ባልገዋ ባለጉበት በዚያ ዘመን በዚያ መስሪያ ቤት ውስጥ በተሰጣቸው የአደራ ስልጣን ሲባልጉ የተባበሯቸውን ሰዎች ዛሬ በትላልቅ አገራዊ ኃላፊነት ላይ እያስቀመጧቸው ቀጥለዋል። በዚያ የሳይበር ስለላ መስሪያ ቤት ውስጥ ከዘበኞች ኃላፊ እስከ ተወካይ ዳይሬክተር ያሉት ሰዎች ዛሬ በአገሪቱ የቀውስ መንገድ ውስጥ ግጭት ጠማቂ፣ አገር አፍራሽና ሕዝብ አስጨናቂ ተግባራትንና ውሳኔዎችን ከሚያሳልፉ ሰዎች ውስጥ ዋና ዋናዎቹ ሆነዋል። ከዓመታት በፊት በአቅም ማነስ፣ በዲሲፕሊን ጉድለት፣ በትምህርት አለመግፋትና በመሰል ምክንያቶች ከመስሪያ ቤቱ ተባረው የነበሩ ሰዎች ተጠራርተው አገርን ወደ ቁልቁለት እያጣደፉ 7 ዓመታትን ዘልቀዋል። አብዛኞቹ ቆንጠጥ ያለ ሐሳብ ማቅረብ የማይሆንላቸው፣ አነቃቂ ንግግርና ተረታተረት የሚወዱ፣ ተጨባጭና ሳይንሳዊ ጉዳዮች ሳይሆኑ ምናባዊና ተምኔታዊ ነገሮች የሚስቧቸው፣ ጠለቅ ያለ የምርምርና የእውቀት ጉዳይ ሳይሆን ገለባ አጀንዳዎችንና የተበታተኑ ጥቅሶችን ማራገብ የሚወዱ አሊያም እንዲህ ያሉ ነገሮች ሲነገሩ የሚደመጡና ዕውቀት የሚመስላቸው ሰዎች በዚህም የሚመሰጡ ናቸው ይባልላቸዋል። በአንድ የታሪክ አጋጣሚ በዚያ የደህንነት መስሪያ ቤት ውስጥ ከነበሩት መካከል ዛሬ ሁለቱ የአገሪቱን ብሔራዊ ደህንነት በምክትልነት ይመራሉ። የብልጽግና ተቾችን ከተለያዩ የነውር ተግባራትና ከተቀነባበሩ የምስል እንዲሁም የድምፅ መልእክቶች ጋር እያሰራጨ ያለውን የአርቲፊሻል ኢንቴሊጀንስን የሚመሩትም ሰው እንዲሁ ከዚህ ቢሮ ውስጥ አብይ በኮንትሮባንድ ሹመት የሰጧቸውና ከዚያ የተገኙ ናቸው። የአገሪቱ ምክትል ጠቅላይ ሚኒስትር፣ የቀድሞ መከላከያ፣ የአሁን የቆላ ሚኒስትር፣ የአገሪቱ ጠቅላይ ሚኒስትር በዚህ ኢንሳ በተባለ የደህንነት ተቋም ውስጥ የኖሩ ከዚህም የተባረሩና በራሳቸውን ፈቃድ ይወጡ ከዚያም ቂም ይዘው የቀጠሉ በመጨረሻም ለግል ጥላቻዎቻቸውና በቀላቸው ሲሉ አገር እያፈረሱ ያሉ ናቸው የሚባልላቸው ናቸው። ከሚኒስትሮች ምክር ቤት ሁለቱ የኢንሳ ባልደረባ የነበሩ ናቸው። ባለፉት 7 ዓመታት ከአገሪቱ የጸጥታና ደህንነት ተቋማት ውስጥ ከአብይ ጋር በኢንሳ ውስጥ አብረው የነበሩ ሰዎች ያልመሩት አንድም ተቋም የለም ማለት ይቻላል። አታሼ ጭምር ሆነው የተመደቡ ሰላዮች አሁንም ስምሪት ላይ ናቸው። እነማን ናቸው የሚለውን አንድ ባንድ እንመለከተዋለን። እነዚያ የቀድሞ የኢንሳ ሰዎች ዛሬ ኢትዮጵያን ለማፈራረስ እየተጠቀሙበት ከሚገኘው የጸጥታና ደህንነት ተቋማት በተጨማሪ የኢኮኖሚ ዘርፉንም ለመቆጣጠር እየሞከሩ ናቸው። ሌላኛው የኢንሳ ሰው ሰሞኑን የልማት ባንክ ፕሬዝዳንት ተደርገዋል። አብይ አህመድ ሌላ ዳቆን ሰው ዘመዶቻቸውን ሲገድሉ ከከረሙ በኋላ እሳቸውን በመሾም ለመካስ ያቀረቡት ሐሳብ ቅቡል ሆኗል። ከአገዛዙ ቁንጮ ባለስልጣናት ጋር በፈጠሩት የጥቅም ግጭት ተጣልተው ከ2 ዓመታት በፊት ወደ እስር ቤት ወርደው የነበሩት የፋይናንስ ደህንነት አገልግሎት ዋና ዳይሬክተር የነበሩት ቴዎድሮስ በቀለን ጨምሮ የወንድማማቾቹ መፈንጫ የሆነውን የሲንቄ ባንክን በቦርድ አባልነት የተቀላቀሉት ወርቁ ጋቸናም እንዲሁ በዚያ የአብይ ኮንትሮባንድ ስልጣን ኢንሳ የነበሩ ናቸው። ኢኮኖሚውንም ለመቆጣጠር የሚደረግ ሙከራ መሆኑ ነው። አሁን ራሱን ኢንሳን፣ መከላከያን፣ ብሔራዊ መረጃና ደህንነትን፣ የጠቅላይ ሚኒስትሩን ቢሮ የደህንነት አማካሪነት ወዘተ የተባሉ የጸጥታና የስለላ ተቋማት በዋናም ሆነ በምክትልነት የተመሩት ባለፉት ዓመታት አገሪቱንም የጸጥታ እጦት ውስጥ ካስገቡት የዘመናችን ሹሞች መካከል እነዚሁ በኢንሳ ውስጥ ይሰሩ የነበሩ የአብይ ባልደረቦች ናቸው ማለት ይቻላል። ወይም የአብይ የቀድሞ ተሿሚዎች። እዚህ ጋር ከኢንሳ ወጥተው አገር ቢመሩ ምን ችግር አለው የሚል ጥያቄ ሊያስነሳ ይችላል። በኢንሳ የነበራቸው ሁኔታና የተባረሩበት ምክንያት ግን በጥቂቱም ቢሆን አሁን ያለውን አገራዊ ምስቅልቅል ምንጩን ይነግረናል። አቅም የለሽ፣ በትምህርታቸው ደካማ፣ ከነባራዊ እውነታ የተነጠሉና የዲሲፕሊን ችግር ያለባቸው መሆኑን የሚያሳየው ያ ዘመናቸው አሁን አገራዊ ስልጣን ላይ ሆነው ከሚፈጽሙት ጋር የተመሳሰለ ሆኖ ይገለጥልናል። ከዛሬው ጠቅላይ ሚኒስትር ጋር የቀጠሉና በፊትም በኢንሳ ውስጥ ይሰሩ የነበሩት ሰዎች አብዛኞቹ በትምህርታቸው መግፋት የተሳናቸው የሃይስኩል ምሩቆች ናቸው። ከፊሎቹ ማይክሮሊንክ ከተባለው ኮሌጅ በሰርተፍኬት ለመመረቅ የሞከሩ ናቸው። አብዛኞቹ ደግሞ የደርግና የኢህአዴግ ወታደሮች። ዛሬ ጠቅላይ ሚኒስትር አብይ የሚሾማቸውና ከእርሳቸው ስር ሆነው እንዲሰሩ የሚያደርጋቸው በርካታዎቹ ባለስልጣናት ወይ በአካዳሚክ አቅማቸው አሊያም በሞራል ከእሳቸው እጅግ ያነሱ እንዲሆኑ ያደረጉበት ሞዴልም ከዚሁ ከኢንሳ የተወሰደ ይመስላል። እሳቸው በኢንሳ ውስጥ እያሉ ሲናገሩ እንደተሰሙትም በውክልና ዋና ዳይሬክተር ሆነው ሲመሯቸው ከነበሩት ሰዎች ሁሉ እሳቸው በአቅም ያነሱ ነበሩ። እውነቱን ንገረኝ ካላችሁ ከእናንተ መካከል አንዳቸውን ብንመርጥ ትመራላችሁ። ቢኮዝ
አብይ ከእናንተ ያነሰ ምንም የማያውቅ ሰው ነው የሚለውን እውነት ይዘን በእርግጥ ከአብይ ያነሰ ሰው አለን ብለንም ስንጠይቅ የዛሬው ጠቅላይ ሚኒስትር ያኔ በኢንሳ ውስጥ ከሁሉም ያነስኩ ሰው ነኝ ያሉት እነማንን ከፊት አስቀምጠው ነው ብለንም ስንጠይቅ የዛሬውን ምክትላቸውን ተመስገን ጥሩነህን፣ የመከላከያ ሚኒስትራቸውን አብርሃም በላይን፣ የስለላውን መስሪያ ቤት ምክትል ኃላፊዎች ታዚር ገብረ እግዚአብሔርንና ሲሳይ ቶላን፣ አብርሃም በላይን፣ ኢሳያስ ካሳን፣ ወርቁ ጋቸናን ወዘተ እናገኛለን። ከእነዚህ ሰዎች ሁሉ ያነሰ አቅም ያለው ሰው ዛሬ የአገር መሪ የሚሆንበትን አጋጣሚ ሲያገኝ ደግሞ እነዚህን ሰዎች በዋና ዋና የጸጥታና የደህንነት ተቋማት ላይ ሲሾማቸው ምን ሊፈጠር ይችላል የሚል ጥያቄ ስናነሳ ሰዎቹ አገር ለመምራት ያላቸውን አቅም እጅጉን የደከመ መሆኑን ለመረዳት የሚበጀን ይሆናል። አብይ በኢንሳ በአደራ የተሰጣቸውን ኃላፊነት ጥሰውና አደራ በልተው አለቃቸው ተክለ ብርሃን ወልደ አረጋይ ወደ እንግሊዝ በሄዱበት ወቅት ልዩ ልዩ ዳይሬክተሮችን ሾሙ። የሚሾሙት ሰዎች የሥራ ውጤት ሳይሆን አብይ አህመድን በየኮሪደሩ ማሳጅ ተደራረጉ ሲሉ፣ ሻይ መጠጣትና ዳቦ መብላት የምትችሉበት ቦታ ይመቻች ሲሉ፣ እየዞሩ የሰራተኛ ጀርባ እያሻሹ ሲደበድቡ ወዘተ እንዲህ ያለ ሰው የሚሸት አለቃ ከቶ ከየት ተገኘ እያሉ የሚያወድሱ ነበሩ። የወቅቱ የኢንሳ ዳይሬክተሮች የአብይ ችሎታ ምንድን ነው ቢባሉ የዳበረ የንባብና የመረዳት ችሎታ እንዲሁም የማስረዳትና የመስራት ብቃት ብለው አይመልሱም። የፈጠራ ችሎታ ብለው አይቀጥሉም። ቢሮአችን ውስጥ ሻይ ያፈላልን ነበር፣ መኪናችንን ስናጥብ ቆሞ ያጨበጭብልን ነበር፣ ያበረታታን ነበር ወዘተ የሚሉ ናቸው። የውሃ እንደዚህ ቀዝቃዛና ሙቅ ውሃ የሚያወጡ በርሜል ላይ የሚጫንባቸው የውሃ መቋጠሪያዎች፣ ታንከሮች በየፍሎሩ እየገዛ ኮሪደሮቹ ላይ በየቦታው የሻይ ማሽኖች ምናምን ይቀመጣሉ። ስለዚህ ሻይ ከፈለክ ወጣ ብለህ ትጠጣለህ ማለት ነው። ኢቭን እርስ በርስ ማሳጅ የምትደራረግባቸው እንትሮችም ነበሩ። በየፍሎሩ ማሽኖች ነበሩ። በአብይ እየተሾሙ የኢንሳ ዳይሬክተሮች የሚያወሩትና የሚያቀርቡት የአለቃቸው ልዩ የአገር መምራት ብቃት ወይም እውቀት የለም። ሻይ ያፈሉልን ነበር፣ ውሃ ይቀዱልን ነበር፣ ማሳጅ ያደርጉልን ነበር የሚለውን ግን ይናገሩታል። ለአብነት ሰሞኑን የልማት ባንክ ፕሬዚዳንት የተደረጉትን ኢሳያስ ካሳን እንመልከት። ኢሳያስ በአብይ የኮንትሮባንድ ስልጣን የተለገሳቸው ኃላፊነት የኢንሳ የህግ ክፍል ዳይሬክተርነት ነበር። ጀኔራል ተክለ ብርሃን የእንግሊዝ ትምህርታቸውን ጨርሰው ሲመለሱ አብዛኞቹን የአብይ ተሿሚዎችም ሲያባርሩ ከቀሩት ጥቂት ዳይሬክተሮች መካከል ኢሳያስ አንዱ ነበሩ። በ2010 አብይ ስልጣን ሲይዙ የሹመት ድራጎት ጣል ከተደረገላቸው ሰዎች መካከልም አንዱ ተደረጉ። በዚያች በተሰጠቻቸው ሹመትም መወድሰ አብይ በቴሌቪዥኖች ላይ ሲቀርብ ሊመሰክሩ ከፊት ተቀመጡ። በድቁናና ቀዳሽነት ልጅነታቸውን እንዳሳለፉ የሚናገሩት ኢሳያስ አብይ ወደሚመራው ስብሰባና ቢሮ መግባት ወደ ቤተ ክርስቲያን እንደመሄድ ይቆጠር ነበር በማለት የኢንሳ ትዝታቸውን ይተርካሉ። አብይ አህመድንም እንደ ቤተ መቅደስ የሚሳለሙት አስመሰሉት። በጣም የሚገርም ነበር። ልክ እንደ አንዳንዴ እንደ ሰው ወደ ቤተ ክርስቲያን ወደ ምናምን ለመሄድ እንደምትናፍቅ እንደዚህ ወደ ቢሮ መሄድ በጣም ይናፍቅ ነበር። ስብሰባ በጣም ይናፍቅ ነበር። ምክንያቱም ንግግሮቹ፣ ግንኙነቶች እነዚህ በጣም ጥሩ ጊዜ ነው። ለኔ በጣም የተለየ ወቅት ነው ያኔ። አብይ ወደሚመሩት መስሪያ ቤት መሄድን ቤተ ክርስቲያን ከመሄድ እኩል አድርገው የሚናገሩት ኢሳያስ ካሳ ቀደም ሲል እንዳልነው ዲያቆን ናቸው። እንዳም ሆኖ ከአለቃቸው የሚጠቅሱት የተለየ ችሎታና ብቃት ቢያጡ እሱ ወደሚመራው ስብሰባ መሄድ ማለት አድባራትና ገዳማትን አብያተ ክርስቲያናትን እንደመሳለም የሚቆጠር ነው ማለት ጀመሩ። በ2010 ለብዙዎቹ የቀድሞ ኢንሳ ሰዎች ሹመት ሲሰጥ ለኢሳያስ የተገኘላቸው የካቢኔ ጉዳዮች ሚኒስትር ዴኤታ የሚባል የረባ ተግባር የሌለው ኃላፊነት ነበር። በአንድ በኩል የትግራይ ተወላጅ መሆናቸው ሙሉ እምነት የሚጣልባቸው አላደረጋቸውም። በሌላ በኩል ደግሞ የማይጣሉ የኢንሳ ሰው ናቸው። እናም በነ ደንቢቱ አንቢሳ ስር ለደንቡ ያህል ሚኒስትር ዴኤታ እየተባሉ ከረሙ። የትግራይ ጦርነት ሊጀመር ሲል ደግሞ ለትምህርት ብለው ሹልክ ብለው ወጡ። ጦርነቱን ሲቃወሙ አልተሰሙም። ከጦርነቱ በኋላ ትምህርታቸው አለቀ ተባለና የካፒታል ገበያ ባለስልጣን ምክትል ዳይሬክተር ሁን ተብለው እዚያ ሰነበቱ። በተያዘው ሳምንት ደግሞ የልማት ባንክ ፕሬዚዳንት ሆናል ተብለው ተሹመዋል። የኢንሳ ሰዎች አገሪቱን ለመምራት እድል አግኝተናል ብለው ሲመኩ የምናዳምጣቸው የቆላ ሚኒስትሩ አብርሃም በላይም የዚያው የኤጀንሲው ሰው ናቸው። ሪሰርቸር ከሙያ ጀምሮ እስከ አሁን የደረስኩበት ደረጃ ያኔ ደግሞ እሱ እያለ ነው ዳይሬክተር የሆንኩት አመራር እድል ያገኘሁትና የአመራር አሁን በሀገሪቱ በተለያዩ ቦታዎች ተገኝተዋል። ከራሱ ጀምሮ ከአብይ ጀምሮ ሀገሪቱን ለመምራት እድል ያገኘ እኔም ጨምሮ
አብርሃም በላይ ኢንሳን የተቀላቀሉት ከመከላከያ ኢንጂነሪንግ ኮሌጅ በጥናትና ምርምር ባለሙያነት ነበር። የኢንሳ መስራች ዳይሬክተር መሆናቸውን የሚናገሩት ሜጀር ጀነራል ተክለ ብርሃን ወልደ አረጋይ ለትምህርት ወደ እንግሊዝ ሲጓዙ ከምክትሎቻቸው አንዱ የነበሩትን አብይን ወክለው ሲሄዱ በዚያን ጊዜ በአብይ ከተሾሙ ሰዎች መካከል አብርሃም አንዱ ናቸው። የዛሬው ጠቅላይ ሚኒስትር ያኔው ተወካይ የኢንሳ ዋና ዳይሬክተር የሚታዘዟቸውን በአቅም ከሳቸው የማይሻሉትን ምናልባት የሚያነሱትን አቤት ወዴት ባዮችን መሾም ሲጀምሩ አብርሃም በላይ ተገኙ። እሱ እያለ ነው ዳይሬክተር የሆንኩት። እንደ አብርሃም በላይ ያሉ የወቅቱ የኢንሳ ሰዎች እንዲህ ያለ ሹመት የተሰጣቸው በእርግጥም በወቅቱ ተወካይ ዳይሬክተር ሆነው ተቋሙን ይመሩ በነበሩት በአብይ አህመድ ነው። በውክልና በተገኘ የ2 ዓመት ስልጣን የተፈጸመውን ይህንን መሰሉን ድርጊት ብልሽት ሲሉ የሚገልጹት የቀድሞዎቹ ኢንሳዎች አለቃ ሜጀር ጀነራል ተክለ ብርሃን ወልደ አረጋይ እንዲህ ይናገራሉ። እዛ እኔ ወክየው ከሄድኩ በኋላ ተቋሙ ተዳክሞ ቆይቷል። ኮንፍሊክት ኦፍ ኢንተረስት ተፈጠረ ማለት ነው። ስለዚህ ብዙ ብልሽቶችም ነበሩ፣ ገምግመናል። እሱ በደንብ አልተሳተፈም በንጎ ላይ። መጨረሻ ላይ ግን እዚህ እንደማይቀጥል ተቋሙ ውስጥ እንደማይቀጥል ነግሬው